ይሄ የህልውና ትግል አገዛዙ እንደተከታተል ነው እዚህ እንከታተላለን። አይሆንም። በማር የተለወሰች ነገር አዲስ አበባን ህዝብ ሞቢላይዝ አድርጎ ትግሉን እንደዛ ተብለው የተሸወዱ ሰዎች ነበሩ። ትልልቅ ሰዎችም ያለ እረፍት ምንችለውን አድርገን እናገኛቸዋለን፣ እናናገራቸዋለን፣ እናስረዳለን። በአደባባይም እየተናገርን ያለን አይደለም። ውሸት ነው የሚነገራችሁ ነገር። ልክ አይደለም። የአዲስ አበባን ህዝብ ሞቢላይዝ የማድረግና የአማራ ህዝብ ትግል ውጤት እንዲያመጣ የመስራት ጉዳይ ሳይሆን አማራውን የአማራ ትግል እንደ ሌላው ብሔርተኛ ሁሉ ነው ብለው ፈርጀው ቁጭ ብለው ተነጋግረው ደምድመው እነዚህ ቡድኖች የአማራ ትግል የአማራ ብሔርተኝነት ብለው ፈርጀውት የአማራን ህዝብ የህልውና ትግል በብሔርተኝነት ፈርጀው የአማራ ብሔርተኝነት ከሌላው የተለየ አይደለም ብለው እዚህ ሚዲያ ላይ ሲከራከሩን የነበሩ ሰዎች አሁንም አቋም ይዘው እነ ቡቺ ይሄንን ነው እኮ የሚሉት። እነ ዘባተሎ እኮ ይሄንን ነው የሚሉት። የተለየ አይደለም፣ እንዳውም ለኢትዮጵያ አደጋ ነው ይላል። እነዚህም ስብስቦች ለኢትዮጵያ አደጋ ነው ብለው መጡ። ለኢትዮጵያ አደጋ ነው ብለው እችን ሲዶልቱ ማስረጃ አለን አደጋ ነው ሲሉ አቋም እንደያዙ አደጋ ነው ብለው የአማራውን ትግል አዲስ አበባን ለአማራ ጎረቤት ብለው መጡ። በድፍረት ጎረቤት ብለው አዳነች አቤቤ ታዲያ ይሄንን ከዚህ ሌላ ምንድን ያለችው? ሂዱ እኮ ነው ያለችን። ወደ መጣችሁበት ሂዱ፣ እኛ እንዳውም ሰጠናችሁ፣ እኛ ይሄንን አደረግን ነው የምትለው። ባለፈው ዘርዝረንላችኋል። አማራ ነው እየተሳደደ ያለው በዛ ከተማ ላይ። አማራነት ነው የጥቃት ማዕከል የተደረገው። አታጥቁኝ እንደ አማራ ብሎ ጥያቄ እያቀረበ ነው። ተለይቶ ትግሬነት መጠቃት ጀመረ። አታጥቁን እንደ ትግሬነት ተባለ። ኤርትራ ተወላጅ የተባለ አዲስ አበባ ላይ ያለ ይለቀም ተባለ። አስመራ ምን እንሄዳለን ስላሉ፣ አሰብን እንወስዳለን ስላሉ እና ኦህዴዶች ይሄ ትግል ሲነሳ መላው የአዲስ አበባ ህዝብ በመልካም አስተዳደር የሚሰቃየው፣ በኑሮ ውድነት የሚሰቃየው፣ ዴሞክራሲያዊና ሰብአዊ መብት በመነፈግ የሚሰቃየው አለ። እሱን አልካድንም። መላው የአዲስ አበባ ህዝብ መከራ ፍዳ እየተቀበለ ነው። አሁን ያለው አገዛዝ እንኳን አዲስ አበባን የሚያክል ትልቅ ከተማ ቀበሌ ማስተዳደር የሚችል አይደለም። ህዝባችን የአዲስ አበባ ህዝብ መከራ ፍዳ እየተቀበለ ነው። ዊዝን አዲስ አበባ ህዝብ በአዲስ አበባ ማዕከል ውስጥ ግን የትግራይ ተወላጅ፣ የአማራ ተወላጅ፣ ኤርትራዊ ተለይቶ ይታፈናል፣ ይታሰራል፣ ይገደላል፣ ይሰደዳል።